በዚህ ቪዲዮ የምንመለከተው እንግሊሽ ቋንቋ ወይም ሌሎች ቋንቋዎች በቶሎና ኢፌክቲቭ በሆነ መንገድ እንዴት መልመድ እንችላለን የሚለው እናያለን። እንግሊሽ ቋንቋ እንዲሁም ሌሎች ቋንቋዎች ቶሎ ለመቻል መጀመሪያ አእምሯችን እንዴት ነው ቋንቋ የሚረዳው የሚል ማወቅ አለብን። አእምሯችን ቋንቋ እንዴት ነው የሚረዳው የሚለው ነገር አንዱ ካጠኑት ሳይኮሎጂስት አንዱ ቾምስኪ ይባላል። ቾምስኪ አንዱ ያገኘው ግኝት ምንድነው? በአእምሯችን ውስጥ ላንጉዌጅ አኩዚሽን ዲቫይስ የሚባል አለ። ላንጉዌጅ አኩዚሽን ዲቫይስ ምንድነው የሚያደርገው? በአእምሯችን ውስጥ ለቋንቋ ተጋላጭ በምንሆንበት ጊዜ ቃላቶች በምንሰማበት ጊዜ ራሱን ግራመር ኦርጋናይዝ ያደርጋል። ይሄ ጥናት የተካሄደው በልጆች ነው። ልጆች ቋንቋ እንዴት ነው የሚለው ነገር ሲያጠና ልጆች ለቋንቋው ኤክስፖዝ በሚደረጉበት ጊዜ፣ ቤተሰብ በሚያወራበት ጊዜ፣ በዙሪያው ያሉትን ሰዎችን በሚያወራበት ጊዜ የልጆች አእምሮ ራሱ ግራመር ኦርጋናይዝ ያደርጋል። ልጆች ግራመር ተምረው አይደለም ቋንቋ የሚችሉት፣ ራሱ አእምሮ ግራመር ስትራክቸር ያደርጋል ማለት ነው። ስለዚህ ይህ ማወቃችን ምንድነው የሚጠቅመው? ይህ ማወቃችን ለምንድነው ቋንቋ ብዙ ዓመታት ተምረን ነገር ግን ያልቻልነው የሚል ጥያቄ ይመልስልናል። ምክንያቱም አብዛኛው ካሪኩለም የነበረው የተማርንበት መንገድ ከአንደኛ እስከ 12ኛ እንዲሁም በዩኒቨርሲቲ ግራመር ቤዝድ ነው፣ ግራመር ነው የሚያስተምሩት። ነገር ግን አእምሯችን ግራመር ራሱ ስትራክቸር የማድረግ ካፓሲቲ ወይም ፖቴንሻል አለው ማለት ነው። ስለዚህም ያልቻልንበት አንዱ መንገድ እሱ ነው ማለት ነው። እነሱም ቋንቋም ለመቻል የሚሰጡን መንገድና አእምሯችን ቋንቋ ለመቻል የሚወስደው መንገድ የተለያየ ስለሆነ ለመቻል እንቸገራለን ማለት ነው። ስለዚህ በአጭር ጊዜ እና ኢፌክቲቭ በሆነ መንገድ ቋንቋ ለመልመድ እንግሊሽ ቋንቋ ለመቻል ስፔሲፊክሊ የምንወዳቸውን ነገሮችን በዛ ቋንቋ መስማት፣ ቪዲዮ ከሆነ መስማት፣ ማዳመጥ፣ መጽሐፍ ከሆነ ማንበብ፣ ይህ በጣም ትልቁ ቁልፍ ነው። ስለዚህ ይሁን ቋንቋ ማወቅ ከፈለግን የምንወዳቸው ነገሮች በዛ ቋንቋ መስማት፣ ማዳመጥ አለብን። ለምሳሌ መንፈሳዊ ሕይወት በጣም የሚወድ ሰው ካለ መንፈሳዊ ስብከቶችን በዛ የሚፈልገው ቋንቋ መቻል የሚፈልገው ቋንቋ መስማት፣ ማዳመጥ፣ ማንበብ። ስፖርት የሚወድ ከሆነ ተመሳሳይ ብቻ የሚወዳቸው ኢንተረስት የሚያደርጉት ነገሮችን ሁሉ በዛ ቋንቋ ለመስማት ለማዳመጥ መሞከር በጣም ትልቅ ኢፌክቲቭ መንገድ ነው። ለምንድን ነው ይሄ በጣም ኢፌክቲቭ መንገድ የሆነው? አቴንሽን ያደረግንበት ነገር ሁሉ አእምሯችን ሚሞራይዝ ያደርጋል። የሆነ ነገር አቴንሽን ስንሰጠው አእምሯችን ምን ብሎ ነው ፐርሲቭ የሚያደርገው? ይሄ ነገር ጠቃሚ ነው ብሎ ነው የሚረዳው። ስለዚህ ይሄ ነገር ጠቃሚ ነው ብሎ ከተረዳው ያስታውሰዋል ማለት ነው። ካስታወሰው ደግሞ እኛ ደግመን ለማውራት ደግመን ለማስታወስ አንቸገርም ማለት ነው። ስለዚህ የምንወዳቸው ነገሮች በምናይበት ጊዜ ለምሳሌ ቪዲዮ ወይም ፖድካስት የሆነ ነገር በምናይበት ጊዜ ቋንቋ ለመቻል ብለን አይደለም ያየን ያለ ነው ማለት ነው። ያ ከዛ የሚወጣ ሚኒንግ ለኛም ቫልዩ አለው። እነሱ የሚያወሩት ነገሮች ለኛ ቫልዩ አለው። ስለዚህ ያቺ ቫልዩ ፈልገን ስለምንሄድ የኛ አቴንሽን በዛ ቫልዩ ውስጥ ነው፣ ከዛ ውስጥ የምናገኛቸው ነገሮች ናቸው። ስለዚህ በደንብ አቴንሽን ስለምንሰጥ አእምሯችን ናቹራሊ ያ ቋንቋ ይችላል። በዛ ቪዲዮ የምትገኘው ቫልዩ ለማግኘት የግድ ቋንቋ ማወቅ አለብኝ ስለሚል ናቹራሊ ይችላል ማለት ነው። ስለዚህ ሪቨርስ ማድረግ ነው ሜካኒዝሙ። እንዴት ነው ይህ ቋንቋ መቻል አለብኝ እነዚህ ነገሮች ለማግኘት ከማለት ይልቅ እነዚህ ነገሮችን መቻል አለብኝ ብለን ስናስብ አእምሯችን ራሱ ናቹራሊ ይህ ቋንቋ መቻል አለብኝ ብሎ ፐርሲቭ ያደርጋል። ያቺ አእምሯችን ይህ ቋንቋ መቻል አለብኝ እነዚህ ለማግኘት በሚልበት ጊዜ ነው ቋንቋ ቶሎ የምንችለው ማለት ነው። እንዴት ማለት ነው? ለምሳሌ የምንወደው ነገር ያየን ከሆነ ማወቅ እንፈልጋለን። ስለዚህ አእምሯችን ናቹራሊ እነዛ የሚደረጉት ቃላቶችን እያወጣ ሴቭ ያደርጋል፣ ምክንያቱም ማወቅ ስለሚፈልግ። ስለዚህ ምን ይሆናል ማለት ነው? ላንጉዌጅ ሰከንደሪ ይሆናል ማለት ነው። ፕራይመሪ የሚሰጠው ግን ያቺ ቫልዩ ነው። ለምሳሌ ካየን አንድ ሰው ወደ ውጭ ሀገር ከሄደ እዛ ያሉትን ሰዎች ደግሞ የሱን ቋንቋ የሚናገሩ ሰዎች ካልሆኑ ወይም ካላጋጠሙት ሰርቫይቭ ለማድረግ የግድ ቋንቋ መቻል አለበት። ስለዚህ ፕራይመሪ ቫልዩ የሰጠው ነገር ሰርቫይቭ ማድረግ ነው። ምክንያቱም የግድ ቋንቋ መቻል አለበት ለመግባባት፣ ሱቅ ለመግዛት ምናምን። ስለዚህ ሰከንደሪ የሆነ ነገር ደግሞ ምንድነው? ቋንቋ መቻል ነው። ስለዚህ ቋንቋ እንደ ኢንስትሩመንት ነው። ስለዚህ ሰርቫይቭ ለማድረግ በቶሎ ቋንቋው ይችላል። ስለዚህ ወደ ውጭ ሀገር ሲሄድ ሰርቫይቭ ለማድረግ አእምሮ የግድ እነዚህ ቃላቶች ይይዛል፣ ይሰማል፣ ያዳምጣል። ቶሎ የመቻል እድሉም በጣም ሰፊ ይሆናል ማለት ነው። ስለዚህ የሆነ በጣም ቫልዩ ያለው ነገር አቴንሽን ስንሰጠው አእምሯችን ናቹራሊ
ይችላል ማለት ነው። ሁለተኛው አንድ ቋንቋ ለመቻል ከሚረዳን ነገር በዛም ማወቅ የምንፈልገው ቋንቋ ማሰብ መለማመድ ማለት ነው። ይህ በጣም ትልቅና ኢፌክቲቭ ከሆኑ መንገዶች ሁለተኛው ነው። ስለዚህ ማወቅ የምንፈልገው ነገር በሱ ማሰብ መለማመድ፣ አእምሯችን ፕራክቲስ ማድረግ ቋንቋ ቶሎ ለመቻል ይረዳናል። ምክንያቱም ቃላቶች የሀሳቦች ኮንቴነር ናቸው። ስለዚህ ሀሳቦቻችን በነዛ ማወቅ የምንፈልጋቸው ወርዶችን አሶሺየት ስናደርግ ቋንቋው የመቻል እድላችን በጣም ሰፊ ይሆናል ማለት ነው። ስለዚህ ምን ማድረግ አለብን? በምን መንገድ የምንፈልገው ቋንቋ በዛ ማሰብ መለማመድ እንችላለን ብለን ከጠየቅን አንደኛው እና ትልቁ መንገድ ብዬ ማስበው ምንድነው በዛ ቋንቋ መጻፍ መለማመድ። ሀሳቦቻችን በዛ የምንፈልገው በእንግሊሽ ለምሳሌ መጻፍ መለማመድ። ስለዚህ በእንግሊሽ ሀሳቦቻችን መጻፍ ከለመድን ግራመሩ ችግር የለውም። ብቻ ይመጣልን ሀሳቦችን በእንግሊሽ ቋንቋ ለመግለጽ ከሞከርን ቋንቋው የመቻል እድላችን ሰፊ ይሆናል። በዛ ቋንቋ የማሰብ እድላችንን በጣም ሰፊ የሆነ ይሄዳል ማለት ነው። ስለዚህ የሆነ ቋንቋ ለመቻል ቶሎ ለመልመድ በመጀመሪያ የምንወዳቸው ነገሮችን ለኛ በጣም ኢንተረስትድ የሆኑ ነገሮችን ማወቅ በምንፈልገው ቋንቋ መስማት፣ ማዳመጥ፣ ማንበብ ቋንቋ ቶሎ ለመልመድ ይረዳናል። ሁለተኛው በዛ ቋንቋ ማሰብ መለማመድ፣ ለማሰብ ደግሞ መጻፍ መለማመድ፣ ሀሳቦቻችን በዛ የምንፈልገው ቋንቋ መጻፍ መለማመድ አንደኛም የራይቲንግ ስኪላችን እንዲያዳብር ያስችለናል። ሁለተኛው ኮግኒቲቫችን ጭምር ያ ቋንቋ እንዲለምደውና የሱ አካል እንዲያደርገው ይረዳናል ማለት ነው። በመጨረሻ ሶስተኛው ፕራክቲስ ማድረግ ማለት ነው። ከጓደኞቻችን ሊሆን ይችላል፣ በምንጽፍበት ቴክስት በምንደራርግበት ሊሆን ይችላል። ብቻ የሆነ መንገድ ያ ቋንቋ ማውጣት መለማመድ፣ ፕራክቲስ ማድረግ መለማመድ አንድ ቋንቋ ለመቻል ሶስቱን መጥቀስ እንችላለን ማለት ነው። በጣም ኢንፋሳይዝ ማድረግ የምፈልገው ግን የምንወዳቸው ነገሮች ሁሌም በዛ ማወቅ የምንፈልገው ነገር ለመስማት፣ ለማዳመጥ እና ለማንበብ መሞከር ቶሎ አእምሯችን ያ ቋንቋ እንዲለምደውና ወርዶችን ሳናጠና ራሱ አእምሯችን እንዲረዳቸው ሊያደርገን ይችላል ማለት ነው።